ሰላም ጤና ይስጥልን ውድ የዩቲዩብ አድማጭ ተከታታዮች እንኳን ወደዚህ ቻናል በደህና መጣችሁ። ዛሬ ለጤናችን እጅግ አስፈላጊና ማንኛውም ሰው ሊያውቀው የሚገባ ጣዳፊ ርዕስ ይዤላችሁ ቀርቤያለሁ። ብዙዎቻችን የጨጓራ ህመም ሲያጋጥመን ቀለል ያለ የምግብ አለመፈጨት ነው ወይም ቅመም የበዛበት ምግብ ስለበላሁ ነው ብለን በቀላሉ እንንቀዋለን። ነገር ግን ጨጓራችን ከባድ አደጋ ላይ መሆኑንና ወደ ከፋ የጤና ችግር እየተቀየረ መሆኑን የሚያሳዩ ግልጽ ምልክቶችን ይሰጠናል። እነዚህ ምልክቶች ችላ ማለት ደግሞ ህይወትን ለከፋ አደጋ ሊያጋልጥ ይችላል። የዛሬው ቪዲዮ በሶስት ክፍሎች የተከፈለ ነው። የመጀመሪያው ክፍል ጨጓራችን አደጋ ላይ መሆኑን የሚያሳዩ አደገኛ ምልክቶች የሚል ሲሆን፣ ሁለተኛው ክፍል መቼ ነው በአስቸኳይ ወደ ሐኪም መሄድ ያለብን የሚለው ይሆናል። ሌላው ሶስተኛውና የመጨረሻው ክፍል ደግሞ የጨጓራ ጤናን ለመጠበቅ የሚረዱ አስፈላጊ ነገሮች ምንድናቸው የሚል ይሆናል። ወደ መጀመሪያው ክፍል ስናልፍ በመጀመሪያው ክፍል ጨጓራችን አደጋ ላይ መሆኑን የሚጠቁሙና በአስቸኳይ ወደ ሕክምና መሄድ እንዳለብን የሚያሳዩ 6 አደገኛ ምልክቶችን በዝርዝር እንመለከታለን። ቪዲዮውን እስከ መጨረሻው በመከታተል የራስዎን እና የቤተሰብዎን ጤና ይጠብቁ። ለቻናሉ አዲስ ከሆናችሁ ደግሞ ሳብስክራይብ ማድረጋችሁን አትርሱ። ቪዲዮው ደግሞ ላይክ በማድረግ ለሌሎች እንዲደርስ ይርዱ። አሁን በቀጥታ ወደ መጀመሪያው ወይም ወደ አንደኛው ክፍል ስናልፍ ጨጓራችን አደጋ ላይ መሆኑን የሚያሳዩ 6 አደገኛ ምልክቶችን እናያለን። አንደኛው ምልክት ጥቁር ቀለም ያለው ሰገራ ወይም የደም ማስታወክ ነው። የመጀመሪያውና እጅግ አደገኛው ምልክት በሰገራችን ወይም በማስታወካችን ላይ ደም ማየት ነው። ብዙ ሰዎች ደም ሲባል ቀይ ቀለም ብቻ ሊጠብቁ ይችላሉ። ነገር ግን ከጨጓራ የሚወጣ ደም ከጨጓራ አሲድ ጋር ስለሚደባለቅ ሰገራችንን ሙሉ በሙሉ ጥቁር የሚሸት ያደርገዋል። ይህ ምልክት የሚያሳየው በጨጓራችን ወይም በትንሿ አንጀት ላይ ከፍተኛ ቁስለት ተፈጥሮ የውስጥ ደም መፍሰስ እንዳለ ነው። በተጨማሪም የተፋነው ማስታወክ የቡና ቅሪት የመሰለ ጥቁር ቀለም ካለው በአስቸኳይ ወደ ሕክምና ቦታ መሄድ ያስፈልጋል። ሌላው ሁለተኛው ምልክት ያልተጠበቀና ከፍተኛ የሰውነት ክብደት መቀነስ ነው። ሁለተኛው ምልክት ምንም አይነት እንቅስቃሴ ሳናደርግ ወይም የአመጋገብ ስርዓታችንን ሳንቀይር በድንገት ከፍተኛ የሰውነት ክብደት መቀነስ ነው። በአጭር ጊዜ ውስጥ ለምሳሌ በ6 ወር ውስጥ ከሰውነትዎ ክብደት 5% ወይም ከዛ በላይ ካጡና ከሆድ ህመም ጋር ከተያያዘ ጨጓራዎ ምግቦችን በትክክል የመጠቅለልና ንጥረ ነገሮችን የመምጠጥ አቅሙ መጎዳቱን ያሳያል። ይህ ምልክት አንዳንዶቹ ከባድ የጨጓራ ቁስለት ወይም የጨጓራ ካንሰር መጀመሪያ ምልክት ሊሆን ስለሚችል በፍጹም ቸል ሊባል አይገባም። ሶስተኛው ምልክት ምግብ በሚዋጥበት ጊዜ የማቃጠል፣ የመታነቅ ወይም ምግቡ በጉሮሮ ወይም በደረት አካባቢ የመቆም ስሜት መኖር ነው። ይህ ችግር በተለይ ከጊዜ ወደ ጊዜ እየባሰ ካደገ ማለትም መጀመሪያ ጠንካራ ምግቦችን መዋጥ አስቸግሮ በኋላ ላይ ፈሳሽ ነገሮችን እንኳን መዋጥ ካልቻል የጨጓራ አሲድ ወደ ጉሮሮ በመመለስ ጉሮሮን ማቁሰል ወይም የጨጓራ ጉሮሮ ወይም የጨጓራና ጉሮሮ መገናኛ አካባቢ ማበጡን ያሳያል። አራተኛው ምልክት ከባድና የማያቋርጥ የሆድ ወይም የጨጓራ ህመም ነው። አራተኛው ምልክት ከመካከለኛ እስከ ከፍተኛ የሆነ የማያቋርጥ የሆድ ላይ ህመም ነው። ተራ የጨጓራ ህመም ምግብ ሲበላ ወይም መድኃኒት ሲወሰድ የመቀነስ ባህሪ አለው። ነገር ግን ህመሙ ከባድ ከሆነ ሌሊት ከእንቅልፍ የሚያነቃዎት ከሆነ ህመሙ ወደ ጀርባው የሚሰራጭ ከሆነ ጨጓራዎ በከፍተኛ ሁኔታ መቁሰሉን ወይም የጨጓራ ግድግዳ መበሳት ማጋጠሙን ሊጠቁም ይችላል። ይህ ደግሞ አስቸኳይ ቀዶ ሕክምና ሊያስፈልገው የሚችል ሁኔታ ነው። አምስተኛው ምልክት የማያቋርጥ ማቅለሽለሽና አየር የማስገባት ወይም የመጥገብ ስሜት ነው። አምስተኛው ምልክት ጥቂት ምግብ እንደበሉ ወዲያውኑ ከፍተኛ የመጥገብ ስሜት መሰማትና የማያቋርጥ ማቅለሽለሽ ነው። ምግብ ሳይበሉ ወይም በጣም ጥቂት ተመግበው ሆዶ በጣም እንደተወጠረ ከተሰማዎት የጨጓራ ምግብ የማወራረድ እንቅስቃሴ መገታት ወይም የጨጓራ ማውጫ በሩ መደፈኑን ሊያሳየን ይችላል። ይህ ሁኔታ ምግብ በጨጓራ ውስጥ ለረጅም ጊዜ እንዲቆይ በማድረግ ከፍተኛ ማቃጠልና ማቅለሽለሽ ይፈጥራል። ስድስተኛውና የመጨረሻው ምልክት ከፍተኛ የሰውነት ድካምና የቆዳ መንጣት ወይም የደም ማነስ ነው። ስድስተኛው ምልክት ያለምንም አጥጋቢ ምክንያት ከፍተኛ የሰውነት ድካም፣ ራስ ምታት፣ ማዞርና የቆዳ ወይም የአይን ውስጥ መንጣት ነው። ይህ የሚያሳየው በጨጓራ ውስጥ በጥቂቱ ግን ለረጅም ጊዜ የሚፈስ ደም መኖሩን ነው። ጨጓራችን ለረጅም ጊዜ
ጨጓራችን ረጅም ጊዜ ሲቆስል በየቀኑ በጥቂት ደም ይፈሳል። ይህ ደግሞ በጊዜ ሂደት የብረት ወይም አይረን እጥረት እና ከፍተኛ የደም ማነስ ያስከትላል። ብዙ ሰዎች የደም ማነስ ችግራቸው ምንጭ የጨጓራ ቁስለት መሆኑን ሳያውቁ ለረጅም ጊዜ ይቆያሉ። ስለዚህ አስቀድመን እነዚህ ምልክቶች ከታዩ ወደ የጤና ተቋም ሄደን መመርመር ያስፈልጋል። ወደ ሁለተኛው ክፍል ስናልፍ ክፍል 2 መቼ ነው በአስቸኳይ ወደ ሐኪም መሄድ ያለብን የሚለውን ይሆናል። እንግዲህ ከተጠቀሱት ምልክቶች መካከል አንዱን ወይም ከዛ በላይ ካዩ በራሱ ይጠፋል ብለው መታገስ የለብዎትም። በተለይም የሚከተሉት ሁኔታዎች ካሉ በዚያው ዕለት ወደ ሕክምና ተቋም መሄድ አለብዎት። እነዚህም ምልክቶች አንደኛ ጥቁር ሰገራ ወይም ደም የተቀላቀለበት ማስታወክ ነው። ሁለተኛ ህመሙ በድንገት መጥቶ እጅግ በጣም ከባድ እና መታገስ የማይቻል ከሆነ። ሶስተኛ ከፍተኛ ትኩሳትና የማይቋረጥ ትውከት ካለ። አራተኛ መዋጥ ሙሉ በሙሉ ከተከለከለ። እነዚህ ምልክቶች የጨጓራ መበሳት፣ የከፋ የውስጥ ደም መፍሰስ ወይም የድንገተኛ አንጀት መዘጋት ምልክቶች ሊሆኑ ስለሚችሉ ፈጣን የህክምና እርዳታ ይፈልጋሉ። ስለዚህ ፈጥነው ወደ ህክምና ተቋም በመሄድ ህክምና ማግኘት ያስፈልጋል። ሌላውና የመጨረሻው ሶስተኛው ክፍል ደግሞ የጨጓራ ጤናን ለመጠበቅ የሚረዱ አስፈላጊ ምክሮች ናቸው። ጨጓራችንን ከአደጋ ለመጠበቅና ከእነዚህ አደገኛ ሁኔታዎች ለመራቅ የሚከተሉትን ቀላል ነገር ግን ውጤታማ እርምጃዎችን መውሰድ ያስፈልጋል። እነዚህም የመጀመሪያው የህመም ማስታገሻዎችን አጠቃቀም መቀነስ ነው። ያለ ሐኪም ትዕዛዝ የሚወሰድ እንደ ኢቡፕሮፊን ያሉ መድኃኒቶች የጨጓራ ግድግዳን በከፍተኛ ሁኔታ ይጎዳሉ። ስለዚህ እነዚህን መድኃኒቶች በሐኪም ትዕዛዝ መውሰድ ያስፈልጋል። ሁለተኛ ሲጋራና የአልኮል መጠጥ ማቆም ነው። አልኮልና ሲጋራ የጨጓራ አሲድ ምርትን በመጨመር የጨጓራ ግድግዳን ያቆስላሉ። ስለዚህ አልኮል በተቻለ መጠን መቀነስ ወይም ማቆም ያስፈልጋል። አራተኛ የአመጋገብ ስርዓትን ማስተካከል ነው። በሰዓቱ መመገብ፣ ቅመምና ዘይት የበዛባቸው ምግቦችን መቀነስ እንዲሁም በፋይበር የበለጸጉ ምግቦችን ማብዛት ያስፈልጋል። አራተኛ ጭንቀትን መቀነስ ነው። ከፍተኛ ጭንቀት የጨጓራ አሲድ መመረት እንዲጨምር ስለሚያደርግ ጭንቀትን በተቻለ መጠን መቀነስ ያስፈልጋል። ውድ አድማጭ ተመልካቾች፣ የሰውነታችን ክፍሎች የሚሰጡንን መልእክት ማዳመጥ ለጤናችን የመጀመሪያው እርምጃ ነው። ጨጓራችን የሚሰጡትን የማስጠንቀቂያ ምልክቶች ችላ በማለት ጤናውን አደጋ ላይ አይጣሉ። የዛሬው ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አድርጋለሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለወዳጅ ዘመዶቻችሁም እንዲደርስ ሸር አድርጉት። እርስዎስ ከእነዚህ ምልክቶች ገጥሟችሁ የሚያውቅ የትኛው ነው? ወይም በዚህ ቪዲዮ እንደሰራላችሁ የምትፈልጉት ርዕስ ካለ ኮሜንት ላይ ጻፉልኝ። ለዛሬ የነበረን መረጃ ይህንን ይመስል ነበር። በሌላ ጠቃሚ የጤና መረጃ እስከምንገናኝ ድረስ ጤናችሁ የተጠበቀ ይሁን።